ጤና ይስጥልን ተመልካቾቻችን። ቴዲ አፍሮ በዚህ ስቱዲዮአችን ይገኛል። ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ስቱዲዮ ነው ያለው። ቴዲ እንኳን ደህና መጣ። እንኳን ደህና ቆየ። የሰነበተ ቀጠሯችን ዛሬ የያዘ ይመስላል። አዎ ይመስላል። በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ጊዩራን ዘረ ኢትዮጵያ በተባለው የሽልማት ድርጅት ከተሸለሙት ወይም ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ። እንኳን አብሮ ደስ ያለ። የጥቁር ሰው የሚለውን ዘፈን ሲዘፍን በዛው አካባቢ ትልቅ በዩኒቨርሲቲ ኦፍ ዋሽንግተን ፕሮፌሰር ሬይሞንድ ጆንስ የሚባሉ the battle of Adwa African victory in the age of empire የሚል መጽሐፍ በዛ አጋጣሚ ጊዜ ጻፉ። ያ መጽሐፍ በእውነቱ ቴዲ አፍሮ ከዘፈነው የጥቁር ሰው ጋር አብሮ የሚሄድ ነው። ከዛ በፊት መላው ጥቁር አጎብድዶ የቅኝ ግዛት በላዩ ላይ ተጭኖት የኖረ ህዝብ ነበር። የአድዋ ጦርነት ግን አነቃው። የጥቁር ሰውም የተለየ ስሜት ከሽልማት የሚከተል አለ። ስለዚህ ሽልማት ታውቅ ነበር? በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናወራት እዚህ ላይ እንደሆነ አንተ ነህ እንደውም ያስረዳኸኝ እና 20 ምናምን ዓመት ሆናቸዋል ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶችንም ሁሉንም ሲሸለሙ ለማበረታታት ሌሎችንም ደግሞ ለማነሳሳት ይረዳልና ቁም ነገረኛ ሰዎች ናቸው። ይሄን አይነት ሐሳብ ይዘው ሀገር ሳትወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልኝ። በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂዋ የገለጸችህ። መሪ ኮከብ የጥቁር ሰው ስራ ገኖ የወጣ ይመስላል። የቅርቡ ኢትዮጵያዊ የሚለውም ብዙዎችን ያነጋገረ የብዙዎችንም ቀልብ የሳበ በመሆኑ ይታወቃል። ወክበትም ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያጭሁና የተቀበሉ ሰዎች ያዩበትንስ መንፈስ እንዴት አየው? ያው መቼም ታናሽን በዚህ መጠን ማሞገስና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም። ከፍጹም ቅንነትና ከእውነተኛ ስሜት የወጣ ነውና ምናልባት ቢበዛብኝ ይሆናል እና በእውነት በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። ዓለም ፀሐይ ማቀራረቧ ልዩ ነበርና መቼም ስለራስ ሲወራ ትንሽ ተሽኩረመማል። ግን በጣም አመሰግናለሁ። በጣም ቴዲ ከዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ላንተ ለክብሩ መብቃትህ ከአዲስ አበባ ድረስ የመጣህበት ነውና ትልቅ ቦታ ይሰጠዋል። በእለቱ በዝግጅቱ ወቅት ዘግይተህ ነበር የደረስከውና የናፈቁህን ያህል የጠበቁ ይመስላል ታዳሚዎቹ። ለምን ዘገየ? በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተር ሳይክል ፓሬድ የሚባል ይሄ በብዙ ግሩፕ ሆነው የሚነዱ ሰዎች ለረጅም ሰዓት ለ2 ሰዓት ከ40 ምናምን ደቂቃ እዛ ጋር ስታክ አድርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተን ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው። ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራም መጀመር የኔን ብቻ መምጣት እየጠበቀ እንደነበር አላሰብኩም፣ አላውቅም ነበር። ምክንያቱም ከተሸላሚዎቹ አንዱ እንደመሆነ መጠን ሌሎቹ ሁኔታዎች የተካሄዱ ቢያንስ እንደርሳለን የሚል
ሩጫ ነው ስናደርግ የነበረው። ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳኸው መጠን ያጋጠመን ነገር ነው እና ያ ደግሞ በጣም አሳዛኝ ነበር። በዚህ አጋጣሚ ሁሉንም ከልብ ይቅርታ እንጠይቃለን። ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆን ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሐሳቤ። ይቅርታ እንጠይቅ ተነጋግረን ነበር በዚህ ሁኔታ። ግን በእውነት ለመናገር ብቻም አቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም እና ልክ ንግግር ለማድረግ ከመውጣቴ በፊት ለዛ ወጣቶች አነጋገር አስደስቶኝ ነበር። እነዛ ልጆች እነሱ ላይ ነበር ሐሳቤ። ያን ሐሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ በዚህ አጋጣሚ ይቅርታ እንጠይቃለን። ሁሉም ይቅርታ በያሉበት ለተመልካቾች ለታዳሚዎችም እንደደረሰ ተስፋ አደርጋለሁ። ቴዲ ይሄ የብዙዎችን ቀልብ የሳበ እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘህ መጥተሃል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመን ችግር ነው ብዬ አስባለሁ እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ ሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። እዚህ አንፃር ነው እንደዛ ማድረግ። የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በሀገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያ የሚወሰድበት ጊዜ አለና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው እና እሱ እንዴት ትመለከታለህ? በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻልና አለመቻል እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን የችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል? እንዴት ብናረግ ይሻላል? በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ? በጥበብ ስራዎች መነጋገር ይቻላል። ጥበብ ትልቅ መሳሪያ ነው። ኪነ ጥበብ ትልቅ መሳሪያ ነው እና እንዳጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት። ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎችህ በቀደሙ አልበሞችህ ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ላንተ ምንድን ነው? ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። እንዴት በብዙ ነገር ልትገልጸው ትችላለህ? ምንድነው ቀድሞ የሚመጣል ኢትዮጵያዊነት? ምን ይላል ጸጋዬ ገብረመድህን ጴጥሮስ ያቺን ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች
ለግትላኔ ትንሽ ግጦሽ ከናዳ ሳር ከናዳ ጫፍ ሳራ ጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሸንተረሩም በቀየውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ምላት ይላል። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ እና ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ባህሉን ወጉን የሚመለከቱት የኖርነው ነገር ቅይጥነታችንስ አሁን ያነሳኸውን ነገር እንደየህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቅኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች የብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱልህ ትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸውን ነገር? ማው እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተቀላቀለ ነገር የለም በዓለም ላይ። እንደውም እንግዲህ አሁን እናንተ በምትኖሩበት ሀገር የብዙ ቋንቋዎች የብዙ ሰዎች የብዙ አገር ሰዎች ተሰብስበው ደግሞ ይሄንን ያህል ሀገር መፍጠር ይቻላል። እኛ ደግሞ ላለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይሄን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ እኮ ነበረ። አሁንም አለ እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር አንዱ ያንዱን መብት ሲያከብር በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ስብጥር ውጤት ነው ሁላችንም። ወርደን መቼም ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቀያችንም የኖርነው በዚህ መንገድ ነው እና ይሄ የሚመርጡስ ጠቃሚ ነገር ነው። እሱን መንገድ ለሚመርጡስ የግድ አንድ መንገድ ላይሆን ይችላል። እንግዲህ እሱን መንገድ የሚመርጡ ሰዎች እንዳስተሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የእነሱንም ሀሳብ ማክበር ነው እንደ ሀሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ነው ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። ከዚህ እዛው መልሶ የሚይዘን ነገር ላይ መሄድ ይሄ ኋላ ቀርነት ነው እና መሰልጠን አለ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአይምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ነው ያለነው አሁን እና ምን እንደሚያስቡ ደግሞ በደንብ ሊያስቡበት ይገባል ሁሉም ወገኖች። በአይምሮም በአስተሳሰብ ልዕልና መራመድ አለብን። ተመልሰን እዛ ማርገጥ የለም። ብዙ ነገር አጥብተን እኮ የሰራነው ነገር ነው እንደገና እየተናደ እንደገና እዛው መሄድ ይልክ አይደለም። ነፃ አስተሳሰብን ስለማራመድም ነፃ ስለመሆንም የሚመለከቱ ጭብጦች ነው ያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። ሰዎች ነፃነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል የጥበብ ስራዎችን ያንተን ስራዎች? በመጀመሪያ የምታደርገውን ነገር በጥራት አመጣጥነህ የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርገን ብዙ ነገሮች አሉ። እኔ አንድ ሰው ነኝ ለምሳሌ በተለያየ ብሔር ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነውና በዛ መጠን ነው ማየው።
እስቲ ፈታ ወዳሉት እውነቶች እንምጣ። የሀገር ጉዳይ የታሪክ ጉዳይ ያነሳን ነውና ጠንከር ባለ ስሜት ከመነጋገር ገራገሩን እናወራ። ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለህ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚታዩ ድምጾች የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል? እኔ በፈጠራ ወቅት ነው የምትለኝ አይደለም? ምን ጊዜም ጥሩ ነገር ሳስብ ጥሩ ነገር ስሰማ ነው እንደውም የመስራት ፍላጎቴ የሚነሳው። ለምሳሌ ወይ ስልክ ደውሎ ከሌ ታመመ ከሌ ሞተ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባል ራሱ እና ያወርደኛል እሱ እና ጥሩ በማሰብ ነው እንደው ትልቅ ሰው ጥሩ መንገድና ትልቁ መንገድ ብዬ የማስበው ትልቅ ኃይል ይሰጣል እሱ። በዛ መንገድ ነው ጥሩ ነገር ማሰብ፣ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል። ብቻችን አይደለም የምንኖረው ሁላችን እና በዚህ መንገድ ነው። ወደ ሙዚቃዎች እንግዲህ የሙዚቃ ምርጫዎች የራስ የገዛ ስሜትን ጭምር እንግዲህ መነቃቃቱ በአንድ መንገድ ምናልባት ከምትሰማቸው ሙዚቃ ምርጫዎችም ጋር ከተገናኘ ሌሎች የጥበብ ስራዎችና የሌሎች ሰዎች ስራዎች የሚስቡ የሚማርኩ ካሉ ከዚህ ቀደም የወጣቶችን አውርተናል በቀደመ ውይይታችን። የሚስቡ ሙዚቃዎች ምን አይነት ናቸው? የምታነሳቸው ደጋግመህ ብዙ ጊዜ መኪና ውስጥ ወይ ሌላ ቦታ ስትሰማ የምታገኘውም ካለ? ሙዚቃ በብዙ ሁኔታ ነው እንግዲህ ልትወደው የምትችለው። ከበፊት ጀምሮ በምትሰማው ከልጅነት ጀምሮ ያላል በጥሩ ትስታዎች ውስጥ ያሉ ከምንም በላይ እኔ እንግዲህ በብዙ ዘፋኞች ዘፈን ነው የምትወደው ከድሮ ጀምረህ ነጥላሁን ገሰሰ ሙሉቀን ቀጥሎ ደግሞ እንግዲህ በሚቀጥለው ደግሞ ትውልድ ያሉትን የተለያዩ ቴዎድሮስ ታደሰ ኤፍሬም አስቴር አወቀ እንዲህ ያልክ ወደዛ ነው ብዙ ጊዜ የምሰማው እነሱ ነው ብዙ ጊዜ። ሙላቱ አስታጥቄን በጣም ወዳለው እና ኃይሉ መርጊያ ደግሞ እንደዚህ ቅድም ሳሰማ ነበር ያሰማው ቆየ በሰባዎቹ የተጫወተው ደግሞ ከእንግሊዘኛ ድሮ ኦንሊስ ነገሮች በጣም እነሱ ሶል አላቸው በጣም ደስ ይሉኛል። እነሱ ብዙ ነው። ሙዚቃ የምትሰራበት ሁኔታ ውስጥ እጅግ በደንብ ይታያል። እንደ ድምፃዊ በድምጽ ብቻ አትወሰንም። የግጥም ስራዎች፣ የሙዚቃ ድርሰቶች ያንተ ናቸው፣ ዜማ ድርሰቶች ያንተ ናቸው። ቅርብር ውስጥም እጅህን የምታስገባ ይመስለኛል። ምን ያህል እንደምታስገባ አንተ ትነግረናለህ። ምንድን ነው በዛ ደረጃ እንድትሳብ የሚያደርግ? ብዙ ጊዜ የተወሰኑትን ስራዎች መስራትና መተውም አለ፣ ግን ጥሩ ስራ ስለሰራ ልንከራከራ አንችልም። እንግዲህ ከተሰጥኦ ጋር ይያያዛል። ግጥም የምትጽፈውም ተሰጥኦ ሲኖርህ ነው፣ ዜማ የምትሰራውም የምትዘፍነውም። ከዛ ባለፈ ደግሞ የፕሮዲውሰር ጸባይ ያለው ደግሞ ተሰጥኦ አለ። እንደዚህ አይነት ተሰጥኦ ካላቸው ለምሳሌ እንዲረዳን ቀደም ሲል እነ ሙሉቀን መለሰ ሙዚቀኝነትንም ስራ ነበር አብረው የሚሰሩት። በአፉ ነበር ትራምፔት በአፉ እያለ ኢንትሮ መግቢያ ሙዚቃ ሁሉ ይፈጥራል። እንደ አሊ ቢራም እንደዚህ አይነት ሰው ነው። ሌሎችም ብዙ በእንጠቅስ ሌሎች የሰጧቸውን ድርሰቶች እንኳን እስከ መቀየር ይላሉ። ሌሎች የሰጧቸው ነው አብረህ የምትሰራው ነገር ነው። ምናልባት የድርሻ መጠን ልዩነት ይኖራል። ምክንያቱም በባለሙያ ቦታ ብቻ አይደለም፣ በአድማጭም ቦታ ነው ያለው፣ በባለሙያም ቦታ ነው ያለው። ሀሳብ በትክክል መለወጥ አለብህ። አሁን ወደሚፈልገው ነጥብ ላይ ለመድረስ እሱ ጋር ለመድረስ ትግሉ ማን አደረገው ማን ፈጸመው አይደለም፣ ውጤቱ የት ጋር ያምራል። እና በዛ መጠን እንግዲህ እኔም እሳተፋለሁ አቅሜ በፈቀደ መጠን። የትኞቹን ትሰራለህ? ቅንብሮች ውስጥም ትገባለህ? አዎ ብዙ ሀሳቦች እሰጣለሁ በደንብ ብዙ። ዜማ ስትደርስ የቀደሙት የዜማ ደራሲያን አንዳንድ የሚጫወቱት የሙዚቃ መሳሪያ ካለ ይዘው በዛ ማድረግ አለ። እንግዲህ ወደ ኋላ ወደ ፍጨቱን መመለስ ቅድም እንደምትለው በድምጽም ሊሆን ይችላል። ምን ታደርጋለህ ዜማ ስትደርስ? እንዴት ነው ዜማዎችን የምትይዛቸው? ኪቦርድ እጫወታለሁ። በኪቦርድ ነው ዜማ ማወጣው።
አንዳንዴ ደግሞ በቃሌ ነው ማውጣው። ከዛ ደግሞ በኪቦርድ እንደገና ማጠናከር አለ። ብዙ ነገሩን እዛ አብላልተህ ነው ወደ ስቱዲዮ መሄድ ያለብህ። እንደዛ ነው የምሰራው። የሙዚቃ ነገር እንግዲህ ከምትወስደው ኃላፊነትም ጋር ይመጣል። ቅድም የታዳሚውን የአድማጩንም ፍላጎት ከግምት እንደምታስገባ ገልጸሃል። በምትሰራቸው ስራዎች የምትመርጣቸው ጭብጦችም ላይ ያንነት ዝንባሌ ሊያሳይ ይችላል። በተለይ የምትመርጠው ነገር አለ? ቀደም ብለን ካነሳናቸው ደጋግመህ ከምታያቸው በኢትዮጵያ ታሪክ ውስጥ ትልልቅ ስፍራ አላቸው ብለህ የመረጥካቸውን ባለ ታሪኮች አጉልተህ እንደምታመጣው እንደ ባህሪህ ሊታይ ሊገለጽ የሚችል ነገር አለ? በነገራችን ላይ ኪነ ጥበብ ስራ ራስህን ነው የሚመስለው። በኪነ ጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባለው። የምታስባቸው አስተሳሰቦች፣ የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው። ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም በትን ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ከተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን አለበለዚያ ኮመርሻል ይሆናል። ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ። እዛ ጋር ነው የምትገናኙት። በፍጹም ታማኝነት ነው በከልብ ማድረግ ያለብህ። ለሰዓት ሲባል የሚበልጡት ነገሮች ላይ እናተኩር። ትንሽ ወደ ጨዋታው ፈታ ወዳለው ነገር መግባት ፈልጌ ነበር። ስለ ሀሳብ እናወራ። ቀደም ያነሳውን ይሄ የቱ ጋር እንደሚሰመር ማወቅ፣ ለምሳሌ በአንተ ስራ የመጀመሪያ ስራ ምናልባትም የመጀመሪያ መሆኑን ብዙዎች የማያውቁት ስራ በንግድ በሽያጭ ሁኔታ አይን ከታየ ቅድም የምትለውን የመሰልህን ነገር ሰርተህበት ሊሆን ይችላል። ብዙዎች የማያውቁት ስራ ነው። የቱ ጋር ነው የሚሰመረው? የታዳሚው ፍላጎት አንተን የሚመራበት፣ አንተ አድማጩን የግድ የለመደውን ከመስጠት ማስወጣት የምትችልበት? ጥሩ ጥያቄ ነው። ከዛም አንተ ስትወጣ ነው። አንተ በነገራችን ላይ ሙዚቃ ረቂቅ ነገር ነው በጣም እና የአድማጭነት ደረጃ ሲያድግ የፈጠራ እንትን እየተሻሻለ ሲመጣ አብረህ ነው የምትጓዘው እና ወደ ውስጥ አንተ የምትጓዝበት ጉዞ ነው ወሳኙ ነገርና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ የተመስጦ ደረጃ አንድ ውጤታማ የመሆን ደረጃ የምትመጣው የተመስጦ ደረጃ በጣም ጥሩ የሆነ ሲመጣ ማለት ነው። ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛለህ እና በእርግጥ ብዙ ደግሞ ነገሮች አድርገህ የአድማጭነት ደረጃችንም እንዲያድግ ከፍተኛ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደግሞ አሁን አቅሜ በፈቀደ መጠን ሞክሬያለሁ። የሚቀጥለውን ደግሞ እግዚአብሔር ደግሞ ይርዳል። የመጡ ሀሳቦችን የማየት እድል አለ። ከስራ ከመውጣቱ ቀደም ብሎ የነበሩ ብዙ ያነጋገሩ የትችት ሀሳቦች፣ የማስተዋወቂያ በራሪ ወረቀትን ብለው ስለ ሙዚቃው የሚናገሩ ስዕሎች አነጋግረው ነበር። ትከታተላለህ? ታያለህ? የሚመጡትን ሀሳቦች እንደው በጣም ጊዜ ስታገኝ መለስ ብለህ አንዴ ልታይ ትችላለህ። በእውነት ለመናገር እኔ በራሴ ዓለም ውስጥ ነው የምኖረው። ፌስቡክም ምናምን የለኝም። እንደዛ ስራዬን ጨርሼ ማስተሬን አስረክቤ ደግሞ ቁጭ ብዬ እንደገና ግራፊክስ ሁሉ ነገር ውስጥ ነው የምገባው እና አንዳንድ ልጆች ይነግሩኝ ነበር አንተ እኮ ማጣቀው ብዙ ነገር አለ እንደዚህ በኋላ መጨረሻ ላይ ነገሮች ካለቁ በኋላ ነው ያየሁት። ለመጀመሪያ ጊዜ በ18/08/2009 ለመጀመሪያ ጊዜ ፌስቡክ ተከፈቱልኝ ማለት ነው። ፐርሰናል የግል ፌስቡክ አካውንት። ምክንያቱም ብዙ ጊዜ ከተል ያለብህ ነፍስህን ሩጫ ነው፣ ጊዜም የለም። ቴዲ አፍሮ ልንነጋገርባቸው የምንፈልጋቸው ርዕሶች የሚነሱ ወጎች በርከት ያሉ ናቸው።
በዚህ በቴሌቪዥን ፕሮግራም የምናቀርበው ምጥን ሰዓት ነውና በዚሁ መቋጨት እንገደላለን። እንኳን ደህና መጣ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ። ታንክ ዩ ቬሪ ማች። እሺ ነገ እሺ